እነዚህ አስተናጋጆች በወር እስከ $10,000 ያገኛሉ። ግን ይህን ለማግኘት አንድ ቅድመ ሁኔታ አለ። ይህም ሴግዌይን መጋለብ መቻል አለባችሁ። ምክንያቱም ቦታው በጣም ትልቅ ሬስቶራንት ከመሆኑ የተነሳ ከኩሽና እስከ ደንበኛው ጠረጴዛ ያለው ርቀት እስከ 2 ማይል ሊደርስ ይችላል። ታዲያ እዚህ ያለው እያንዳንዱ አስተናጋጅ ሴግዌይን በመንዳት የተወጣለት መሆን አለበት። አስቡት፣ ወለሉ ከለስላሳ ሴራሚክ የተሰራ ነው። መሬት ላይ አንድ ጠብታ ውሃ ቢኖር ወይም አንድ ሰው በድንገት ከአንድ ጎን ቢወጣ ምን ሊፈጠር እንደሚችል። ይህ ስራ ሚዛንንና የክንድ ጥንካሬን ብቻ የሚጠይቅ አይደለም። ያለምንም ማንሻፈፍና መንቀጥቀጥ እቃዎችን መያዝ መቻል አለባችሁ። በእርግጥ እዚህ ቪዲዮ ላይ አስተናጋጁን ብቻ ሳይሆን ካሜራማኑም ልናደንቅ ይገባል። ይህን አይነት ስራ እሰራለሁ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።